አንድ ተማሪ ህግ ትምህርት ቤት ወይም ደግሞ ህግ ዲፓርትሜንት ከተቀላቀለ ምን አይነት ኮርሶችን ይማራል? እነዚህን ከአንደኛ ዓመት እስከ አምስተኛ ዓመት ያሉ ኮርሶችን ማወቅ የምትፈልግ ከሆነ ህግ ትምህርት ቤት ለመቀላቀል ፈልገ እነዚህን ኮርሶችም ደግሞ ወይም ተቀላቅልም ሊሆን ይችላል ልትቀላቀል ፈልገ እነዚህን ኮርሶችን ማወቅ ከፈለክ በዚህ ቪዲዮ አስረዳሃለሁ። ሁሉንም አንድ በአንድ እነግርሃለሁ። እንግዲያውስ ቪዲዮውን ሼር፣ ላይክ እያደረክ ቻናሉን ሰብስክራይብ እያደረክ ቪዲዮውን እስከ መጨረሻ ተከታተል። ዳይ ወደ ቪዲዮ። አራተኛ ዓመት አንድ ተማሪ አራተኛ ዓመት ሲማር አንደኛ ሴሚስተር ላይ የሚማረው ኮንፍሊክት ኦፍ ሎስ ያ ማለት ቅድም ብለናል። በሶስተኛ ዓመት ላይ ፓብሊክ ኢንተርናሽናል ለው የሚለውን አይተናል። እዚህ ጋር ደግሞ ፕራይቬት ኢንተርናሽናል ለው እዛ ጋር ሀገራት መሀል ያለውን ጉዳይ የሚገዛ የዓመት ሪሌሽንሺፕ የሚገዛ ህግ ፓብሊክ ኢንተርናሽናል ለው ነው። እዚህ ጋር ደግሞ ፕራይቬት ኢንተርናሽናል ለው ያ ማለት ግለሰቦች የሁለት ሀገራት ዜጎች መሀል ያለውን ግንኙነት የሚገዛ ህግ። ስለዚህ እሱ ነው። ሁለተኛ ደግሞ ታክስ ነው። ያው የታክስ ህግ እንዴት መከፈል አለበት፣ ምን አይነት ታክስ መከፈል አለበት። ኢንተሌክቹዋል ፕሮፐርቲ ነው ማለት የአእምሮ ፈጠራ ንብረቶች ህግን የሚገዛ ስለ ለምሳሌ ሙዚቃ ሊሆን ይችላል፣ ስለ ኮፒራይት ምናምን ይባላል። ለምሳሌ አንድ ሰው ሙዚቃ ካወጣ እሱን ማለት በምን አይነት ህግ ነው የምትተዳደረው? በዚህኛው ህግ ነው የምትተዳደረው። ኢንተርናሽናል ሁማን ራይትስ ሎው ማለት የዓለም አቀፍ የሰብአዊ መብት ህግ ነው። ኢንተርናሽናል ሁማኒቴሪያን ሎው ደግሞ ዓለም አቀፍ የሰብአዊ ህግ ይባላል። ከዛ ጀንደር እንደዚህ ለው ላለ ጾታና ህግ እንዴት ነው ሪሌሽንሺፓቸውን የምለውን በደንብ እንትን የሚያደርግልናል ማለት ነው። ሁለተኛ ሴሚስተር ደግሞ ኢንቨስትመንት ለው የኢንቨስትመንት ምን አይነት ማን ነው ኢንቨስት ሊያደርግ የሚችለው፣ እንዴት ነው ኢንቨስት የሚደረገው፣ ኢንቨስት ለማድረግ ምንድን ነው የሚያስፈልገው ምናምን የሚለው ኢንተርናሽናል ትሬድ ነው። ሁለተኛ ላይ ደግሞ የዓለም አቀፍ የንግድ ህግ ያው ለምሳሌ ዩኤን ላይ ምናምን ያለው ነገሮች የሚታይ ይሆናል። እዚህ ጋር ደግሞ ሁለተኛ ሴሚስተር ማለት ነው። አራተኛ ዓመት ሁለተኛ ሴሚስተር አንደኛ ኢንቨስትመንት ለው፣ ሁለተኛ ኢንተርናሽናል ትሬድ ለው፣ ሶስተኛ ኤምፕሎይመንት ለው የቀጠረ ህግ፣ አራተኛ ደግሞ ሲኒየር ቴሲስ ይባላል። አምስተኛ ደግሞ ኤንቫይሮንመንታል ኤንድ ናቹራል ሪሶርስ ለው ይባላል። ስድስተኛ ደግሞ ኢንትሮዳክሽን ቱ ኢንፎርሜሽን ቴክኖሎጂ ነው። ስለ አይሲቲ ኢንፎርሜሽን ቴክኖሎጂ ህግ ጋር ለምሳሌ ስለ ሳይበር ሴኩሪቲ ምናምን ጋር ታይቶ ያለው ይታይ። ሰባተኛ ደግሞ ኤሌክቲቭ ኮርስ ነው። ያ በምርጫ ተመርጦ እንደ ስድስተኛ ኮርስ አንድ ተማሪ የሚወስደው ኮርስ ይኖራል። አምስተኛ ዓመት አንደኛ ሴሚስተር ላይ ኦልተርኔቲቭ ዲስፑት ሪዞሉሽን ያ ዲስፑት እንዴት ይፈታል በፍርድ ቤትና ሌሎች አማራጮች በውይይት ሊሆን ይችላል። ለምሳሌ ኔጎሽዬሽን ሊሆን ይችላል። ሁለተኛ ደግሞ ሜዲቴሽን ሊሆን ይችላል፣ ሜዲቴሽን ሊሆን ይችላል። እነዚህ የሚታይበት ኮርስ ነው ማለት ነው። ከዛ ደግሞ ሌጋል ኤቲክስ ስለዚህ የህግ ስነ ምግባር ምንድነው የሚለውን ህግና ኮርስ ነው ማለት ነው። ከዛ ሶስተኛ ነው ፕሪትራል ትራል ኤንድ አፒት አድቮካሲ ባለ ሌጋል ክሊኒክስ ባለ ሌጂስሌቲቭ ድራፍቲንግ አድሚኒስትሬቲቭ ሎው ይባላል። አራተኛ ዓመት በዚህ ያልቃል። አምስተኛ ትምህርት የሚያልቀው በዚህ ነው። የህግ ትምህርት ቤት ትምህርት የሚያልቀው አምስተኛ ዓመት አንደኛ ሴሚስተር ያልቃል። አምስተኛ ዓመት ሁለተኛ ሴሚስተር ፕራክቲስ እና ኤግዚቲቭ ብቻ ማለት ነው። ኤግዚቲቭ ብቻ ነው የሚቀረው። ስለዚህ በዚህ አንድ ሰው 5 ዓመቱን ጨርሶ የህግ ባለሙያ ሆኖ ይወጣል ማለት ነው። ይህንን ይመስላል። ብዙ ነገር እንትን እንዳላችሁ ተስፋ አደርጋለሁ። አሁን ቀጥለን የምናየው ከዚህ በኋላ በምለቃቸው ቪዲዮዎች የምናየው ከኢንትሮዳክሽን ቱ ሎው ጀምሮ ያሉትን ኮርሶች ከነማብራሪያቸው እያየን እንሄዳለን። እስካሁን ስለተከታተላችሁኝ በጣም አመሰግናለሁ። ቻው። በቀጣይ ቪዲዮ እንገናኝ። መልካም ቆይታ።